ከሰው ጋር ማውራት ወደ ጓደኛ አለመኖር፣ ከባልና ሚስትን ማለያየት። ለምሳሌ ባልና ሚስት ቁጭ ስሉ በቃ ሰውየውም ስልኩን ይዞ ቁጭ ይላል፣ ሴትዮቱም ስልኳን ይዛ ቁጭ ትላለች። ከዛ በኋላ ስለዚህ አንድነት የለም ነው። ጋብቻ የተመሰረተው ለአንድነት ነው፣ ለመወያየት ነው። ባልና ሚስት ተወያይተው ያቅዳሉ፣ ሀብት ያፈራሉ፣ በልጅ አስተዳደግ ላይ ይወያያሉ፣ ስህተቶቻቸውን ያርማሉ፣ መልካም ስነ ምግባራትን ያስቀጥላሉ፣ መጻሕፍትን ያነባሉ፣ መጽሐፍ ቅዱስን ያነባሉ፣ ይወያያሉ፣ ይመካከራሉ። አንዱም የሚያገባ ብቸኝነት ማራቅ፣ ብቸኝነት የሚርቀው ከሰው ጋር ለሰው ልብሱ ሰው ነው። ቅዱስ ወግሪስ እንደነገረን ለወፍ ላባው ለሰይፍ ሰገባው እንደሆነ ለሰው ልብሱ ሰው ነው ብሎ ተናግሯል። ለሰው ልብሱ ሰው ነው። ከሰው እንድንለይ ያደርገን። አይታችሁ እንደሆነ እኔም 1 2 3 ጊዜ አይቻለሁ። በውጭ ሀገራት ባስ ውስጥ ባቡር ውስጥ ሲሄዱ ሁሉም ሰው ኤርፎን እና ስልክ ላይ ነው ያለው። ማንም ሰው ደህና ዋልክ እንኳን አይባልም። ባስ ስቴሽን ላይ ወይም ደግሞ ትሬን ስቴሽን ላይ፣ የባቡር ስቴሽን ላይ፣ የባስ ስቴሽን ላይ ቆሞ ባሷ ምናልባት በውጭ ሀገር አሁን ስለሰለጠነ ባቡሯ ከስንት ደቂቃ በኋላ እንደምትደርስ አውቆ ከቤት ውስጥ ከባቡር ስቴሽኑ ስንት ደቂቃ እንደሚፈጅበት አውቆ ነው የሚወጣው። ይችኛይቱ ካለፈች ይችኛዋ ከዚህ ደቂቃ በኋላ ደርሳለች ብሎ ነው የሚሄደው። እንደው እዚያ እንኳን 5 ደቂቃ 10 ደቂቃ የመቆም እድል ካለው እዚያ የሚጠብቀውን ሰው ደህና ዋልክ እንኳን አይለው። ሰው የሚባል ጠልቶ ቁስ ላይ መመሰጥ። ሰው እኮ ውብ ፍጥረት ነው። በራሱ ሰዎች ውቦች ናቸው። ሰሎሞን ተናግሯል። እግዚአብሔር በምድር ላይ ሰዎችን ውብ አድርጎ እንደፈጠራቸው ይሄን ብቻ አየሁ ብሎ ተናግሯል። ሰው ውብ ነው። ከሰው የሚገኝ ውበት አለ። የጥበብ ውበት አለው፣ የንግግር ውበት አለው፣ የፍቅር ውበት አለው። ሰዎች ሁሉ ያስፈልጉናል። ከሰው እንድንገለል ያደርጋል። ይሄ ደግሞ ትዳርን አበላሽቷል፣ ጉርብትናን አበላሽቷል። አሁን በፈረንጆቹ ዓለም ሲታይ አንድ አፓርታማ ውስጥ ይኖራሉ። ጉርብትና መኖራቸው 20 ዓመት 30 ዓመት 10 ዓመትም 5 ዓመትም እንኳን ቢኖሩ መኖራቸው እንኳን እንዳይታወቅ፣ እዚያ ውስጥ ማኖር አይታወቅም። ጋዜጣ የሚያቀብሉ ሰዎችን መጥተው በታች በሮቹ ሲገጠሙ የጋዜጣ ማስገቢያ እንዲኖራቸው ተደርጎ የሚገጠሙ፣ ጋዜጣ የሚያስገባውን ሰው እንኳን አያየውም፣ በውስጥ አስገብቶለት ይሄዳል። ጋዜጣም ሆነ ሌላ የመንግስት መረጃ ቢኖር ማንም ከማን ጋር አይገናኝም። የሚበላውን የሚጠጣውን ነገር ኦንላይን ያዛል። በጉርብትና ጨርሶ ስለማይገናኙ ሞቶ ሰውየው ሸቶ ሽታው ሲረብሻቸው ብቻ ሲገምቱ ለፖሊስ ደውለው ወይም በአሜሪካ 911 የሚባለው ደውለው እንመታቸው አውጡት የሞተ ሰው አለ ተብሎ ከዚያ በዚህ ነው የሚወጣው። እንደዚህ ሆኖ ሰው እስኪጠፋ ድረስ ራስ ወዳድነት፣ የእናት አባትና ፍቅር ጠፍቶ ልጆች በእናት አባት መጦር ላይ ግድ እንዳይኖራቸው፣ እናት አባት ሲሸመግሉ በቃ ከመንግስት አደረጋዊ መጦሪያ ይጣላል። ሰው ለእናት አባት ግድ የለውም፣ ለራሳቸው ነው የወለዱኝ እንዲል ያደርገዋል። እናት አባት 18 ዓመት ልጅ ከሞላ በኋላ ግድ እንዳይኖረው አድርጎናል። አሁን ሰው በተለይ ኢትዮጵያውያን ልጅ በማሳደግ ላይ በውጭ ሀገር የሚኖሩት በጣም እየተቸገሩ ነው ያሉ። አዲስ አበባም ይሄ ነገር እየመጣ ነው። የሚቸገሩት ምንድነው? መጀመሪያ ለልጆቹ ጊዜ አልተሰጣቸውም። ሰው በስራ ሲጣደፍ ልጆቹን ለማሳደግ ሀገር ውስጥ ውጭ ሀገር ያለው ሰውም ሀገር ውስጥ ያለውን ቤተሰቡን ለመርዳት የሚሆን ገንዘብ ለማጠራቀም 24 ሰዓት ይሰራል። ለልጆቹ ጊዜ የለውም። ምናልባት ማታ ሲመጣም ስልኩን ይዞ ይቀመጣል። ቀድሞ በልጅነቱ ጊዜ ያልሰጠው ልጅ ትምህርት ቤት ላይ ፒር ፕሬሸር አለ፣ የጓደኛ ተጽዕኖ። ከግብረ ሰዶማውያን ጋር አብረው ይማራሉ። ከሌሎችም ነገሮች ጋር አሁን ሊናገሩ የሚያሳፍሩ ሰዎች ጋር አብረው ይማሩና 18 ዓመት 17 ዓመት አይምሮው ላይ ስራ የተሰራበት ልጅ ወደ ሱስ ሲገባ፣ ወደ ግብረ ሰዶም ልሄድ ነኝ ሲል፣ ሌላ ችግር ውስጥ ሲገባ ከዚያ በኋላ ብናደርገው መሰበር እንጂ ማቃናት አይቻልም። የደረቀ እንጨት እንደማለት ነው። እግዚአብሔር ግን ያ ማለት ግን እንደዚህ የሆነባቸው ሰዎች ቢኖሩ በእግዚአብሔር አምነን ጥረን መመለስ እንደምንችል ማመን አለብን። ግን አስቸጋሪ ነው እንዲያ ከመሆን በፊት ልጆች ላይ መስራት። ስለዚህ ለልጆች ጊዜ እንዳይሰጣቸው ሆኗል። ትኩረት በእውነት ማድረግ አለብን። ህፃናት ትኩረት ስላልተሰጣቸው ትውልድ እያጣን ነው። ስለዚህ ለቤት ብዙ ትዳር የሚበተነው እንደዚህ ነው። ጊዜ በአይሶሌሽን ነው። የራሴ ፕራይቬታይዝ ነው እየተባለ ሚስትም ለብቻዋ ባልም ለብቻው እየተደረገ መጥፋት አለ። ስለዚህ ጉርብትና መኖር አለበት። ድሮ አባቶቻችን በኢትዮጵያዊነት